What do we invest our time in? And nobody can do this for you other than you. You can get help from people, you can read some books, you can listen to some lectures, you can get advice from family and friends, but in the end of the day, you are the manager of your time. ጊዜያችንን በምን ላይ እናውላለን? ይህንን ካንተ በስተቀር ሌላ ማንም ሊያደርግልህ አይችልም። ከሰዎች እርዳታ ልታገኝ ትችላለህ፣ መጽሐፍትን ልታነብ ትችላለህ፣ ደርሶችን ልትሰማ ትችላለህ፣ ከቤተሰብህ ከጓደኛህ ምክር ልታገኝ ትችላለህ። ነገር ግን የመጨረሻ የጊዜ አስተዳዳሪ አንተ። ውድ ሙስሊም ወንድሞቼና እህቶቼ፣ አንድ ሰው እጅግ ብዙ ገንዘብ ለምሳሌ $1 ቢሊዮን ቢሰጣችሁና አንድ ቀን ብቻ እንደቀራችሁ ቢነግራችሁ ምን ታደርጋላችሁ? 24 ሰዓት ብቻ ከቀራችሁ ይህንን ገንዘብ ትቀበላላችሁ? በአላህ ጠይቃችኋል። ብልህ የሆነ ሰው ሙስሊም ወይንም ሙስሊም ያልሆነ እንዲህ ያለ ብዙ ገንዘብ ለማግኘት ቀሪ ህይወቱን ይተዋልን? ብዙዎች አይቀበሉትም። ምክንያቱም ጊዜ ከገንዘብ እጅግ የበለጠ ዋጋ አለው። ገንዘብ ይመጣል ይሄዳል። ሀብትን እንፈጥራለን፣ እንወርሳለን፣ እንሰበስባለን። ጊዜ ግን አይመለስም። አንድ ጊዜ ካለፈ እንደገና ማምጣት አትችልም። ስለዚህ ጊዜ በእውነት ከማንኛውም የዱንያ ነገር የበለጠ ዋጋ አለው። ጤና ካለ ጊዜ ካልነበረ ምን ይጠቅማል? ሀብት ካለ ጊዜ ካልነበረ ምን ይጠቅማል? ጊዜ ካለ ጤናህን ማሻሻል ትችላለህ፣ ግንኙነቶችህን ማጠናከር ትችላለህ፣ ሀብት መፍጠር ትችላለህ። ስለዚህ ጊዜ ሌሎችን በረከቶች የምንገዛበት ምንዛሬ ነው። ለዚህም ቁርአን ስለ ጊዜ ብዙ ይናገራል። አላህ በሌሊት እምላለሁ፣ በቀን እምላለሁ፣ በፀሐይ እምላለሁ፣ በጨረቃ እምላለሁ ይላል። እንዲሁም ሱረቱል አስር የጊዜ ምዕራፍ አለ። አላህ በሚምልበት ነገር ሁሉ ውስጥ ትልቅ ጥበብ አለ። ህይወታችንን ምንድነው? በትክክል የተወሰኑ ሰዓታት፣ ቀናት፣ ሳምንታት፣ ወራት፣ ዓመታት ብቻ ነው። ይህ ቁጥር በአላህ ዘንድ ተወስኗል። እኔ አላውቀውም፣ አንተም አታውቀውም። ግን በየቀኑ ይቀንሳል፣ በየሰዓቱ ይቀንሳል እና የሞት መልአክ ሲመጣ ማንም ሊያዘገዩ አይችልም። ሰዎች ገንዘባቸውን በጥበብ ካልተጠቀሙበት እንወቅሳቸዋለን። ገንዘብህን በጥንቃቄ ተጠቀም እንላለን። ግን መስታወት ፊት ቆመን ራሳችንን ጠይቀናል? ጊዜያችንን ከወጣቶች ገንዘባቸውን ከሚያባክኑት በላይ እኛ እያባከንን አይደለንም? እድሜ እየጨመረ ሲሄድ ቀሪ ጊዜያችን ይቀንሳል። ስለዚህ ቀድሞ ጊዜያቸውን እያባከኑ ሰዎች በቀሪው ዘመን ራሳቸውን ማስተካከል አለባቸው። በቂያማ ቀን ሰዎች የሚቆጩበት ትልቁ ነገር ጊዜያቸውን በጥበብ አለመጠቀማቸው። ቁርአንን አንብቡ። የተሸነፉት ሰዎች አላህ ሆይ ተመልሰን እንሂድ፣ ትንሽ ጊዜ ስጠን ይላሉ። ተጨማሪ ገንዘብ አይጠይቁ፣ ተጨማሪ ጊዜ ነው የሚጠይቁ። አላህ ይህንን የነገረን እኛ ለነርሱ እንዳንሆን ነው። አላህ ሆይ አንድ ቀን ብቻ መልሰኝ ብለን የምንለምን ሰዎች እንዳንሆን አላህ ቀሪ ጊዜያችንን ከኛ ሰውሮታል። ይህ ምህረቱ ነው። ብናውቅ በፍርሃትና በጭንቀት እንኖር ነበረ። እያንዳንዳችን በወጣትነት እንሄዳለን። አንዳንዶቻችን በመካከለኛ፣ ሌሎቻችን ደግሞ ረጅም እድሜ ኖረን ግን ሁላችንም እንሄዳለን። አላህ ለሁሉም እኩል ያልሰጠው ብዙ ነገር አለ። ሀብት እኩል አይደለም፣ ውበት እኩል አይደለም፣ ችሎታ እኩል አይደለም። ግን በየቀኑ 24 ሰዓት ሁሉንም እኩል አለን። ጥያቄው እንግዲህ በዚህ ጊዜ ምን እናደርጋለን የሚለው ነው። ጉዳዩ የጊዜ መጠን አይደለም፣ የጊዜ ጥራት ነው። ምን ያህል ጊዜ አለን አይደለም፣ ዋናው ያለንን ጊዜ እንዴት እንጠቀምበታለን ነው። በተለይ ወጣቶች የክረምት እረፍት እድል ነው። ይህ የዘንድሮ ክረምት ዳግመኛ አይመለስም። ይህንን ጊዜ እንዴት ትጠቀሙበታላችሁ? ከሁሉ በላይ ጊዜን በትክክል ጥቅም ላይ ለመዋል 4 ታላላቅ መንገዶች አሉ። አንደኛ ጠቃሚ እውቀትን፣ የዲን እውቀት ይሁን ወይም የዱንያ እውቀት፣ አዲስ ክህሎት ይሁን የሚጠቅምህን ተማር። ምናልባትም ዛሬ የምትማረው ነገ ሙያ ሊሆን ይችላል። ኢማም አህመድ ኢብኑ ሐንበል እስከ መቃብር ድረስ እማራለሁ። ሁለተኛ የምታውቀውን መተግበር። እውቀት ለተግባር ነው። ተምረህ ካልተገበርከው እውቀቱ ካንተ ይጠፋል። የእስልምና እውቀት ከተማርክ ወደ ኢባዳ መቀየር አለበት። የዱንያ ሳይንስ ከተማርክ ሌሎችን ራስህን መጥቀም አለብህ። ሶስተኛ ሌሎችን መጥቀም። ቤተሰብህን፣ ጓደኞችህን፣ ማህበረሰብህን ተጽዕኖ አድርግባቸው። ወደ መልካም ነገር የሚመራ ሰው ስራውን እንደሰራው ሰው አጅር ያገኛል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ወደ መልካም የመራ ሰው እንደ አድራጊው አጅር አለው። አራተኛ እስከ ሞት ድረስ መቀጠል። መማርህን አታቁም፣ መተግበርህን አታቁም፣ ሌሎችን መጥቀምህን አታቁም። ከሞትክ በኋላ ተጽዕኖ ይቀጥላል። ጊዜህ ቢያበቃም የተከልከው ዛፍ ፍሬ ማፍራቱን ይቀጥላል። እነዚህ 4ቱ በሱረቱል አስር ውስጥ ተጠቃለዋል። በጊዜ እምላለሁ ሰው ሁሉ በኪሳራ ውስጥ ነው ከነዚያ በስተቀር ኢማን ያላቸውና መልካም ስራዎችን የሚሰሩ፣ በእውነት ላይ የሚመካከሩ፣ በትዕግስት ላይ የሚመካከሩ ይላል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ 2 ኒዕማዎች አሉ፣ ብዙ ሰዎች በእነርሱ ተታለዋል። ጤናና ጊዜ። ጤና እስኪጠፋ ድረስ አናደንቀውም፣ ነፃ ጊዜም እስኪወሰድ ድረስ አናደንቀውም። አላህ እነዚህን በረከቶች ለማወቅ ይርዳል። አልሐምዱሊላህ፣ ሁሉ ምስጋና ለአላህ ይገባው። ጊዜ አስፈላጊ መሆኑን ከተረዳን በኋላ እያንዳንዳችን የጊዜ አጠቃቀማችንን መገምገም አለብን። የእስልምና ዲን በሙሉ በጊዜ አስተዳደር ላይ የተመሰረተ ነው።
ለምን 5 ወቅት ሰላቶች? ለምን ዘካ በዓመት አንድ ጊዜ ሆነ? ሐጅ ለምን በህይወት አንድ ጊዜ ሆነ? ሁሉም ጊዜን እንድናከብር ተሰልተው የተቀመጡ ግዴታዎች ናቸው። ግዴታዎችን ቅድሚያ ስጡ። ሰላትን በጊዜው ስገዱ። የዱንያ ስራችሁን በሰላት ዙሪያ አቅዱ። ነብዩ ሰለላሁ ዐለይሂ ወሰለም በጠዋት ለኡማዬ በረከት አድርጓል ብሏል። ስለዚህ አስፈላጊ ስራዎችን በጠዋት ማድረግ ይመከራል። ለቀን፣ ለሳምንታት፣ ለወር እቅድ አዘጋጁ። ነፍሶቻችሁ ወደ ሂሳብ ከመቅረባቸው በፊት ራሳችሁን ተሳሰቡ ተብሏል። ይህ ጊዜም መቆጣጠርን ያካትታል። ትልቁ የጊዜ ጠላት ዛሬ ሶሻል ሚዲያ ነው። ቲክቶክ፣ ኢንስታግራም፣ ፌስቡክ ስክሮል ስናደርግ ሰዓታት ያሉ ምን አገኘ ምን አሳካን። ሐላል መዝናኛ አይከለከልም፣ ነገር ግን መርሃ ግብር ውስጥ መግባት አለበት። ዋጅባትን ቅድሚያ ስጡ። ሪዝቅ ማግኘት፣ ቤተሰብ ማስተዳደር፣ ጋብቻን መጠበቅ፣ ልጆችን ማሳደግ ሁሉም ጊዜ ይፈልጋል። ማታ ከመተኛታችሁ በፊት ራሳችሁን ጠይቁ። ዛሬ ጊዜን ያባከምኩት በምንድን ነበረ? ነገስ እንዴት አሻሽላለሁ? ውድ ወንድሞቼና እህቶቼ ጉዳዩ የሰዓታት ብቻ አይደለም፣ የአጠቃቀም ጥራት ነው። ብዙ ታላላቅ ዑለሞች አጭር እድሜ ኖረዋል፣ ነገር ግን ዓለምን በስራቸው ሞልተዋል። ማልኮም ኤክስ በ39 ዓመቱ ሞተ፣ ግን የተወው ቅርስ ዛሬም ድረስ ይኖራል። ጊዜ ለሙእሚን እጅግ ውድ ሀብት። ሁሉም ሰከንድ፣ ደቂቃ፣ ሰዓት ወደ እውቀት፣ ወደ ተግባር፣ ወደ ሰዎች አገልግሎት ወይንም ወደ ጽናት ሊመራን ይገባል። እንዲህ ካደረግን ጊዜያችንን በጥበብ እንጠቀማለን፣ ትልቅ ጥቅም እናገኛለን፣ ትልቅ ቅርስ እንተዋለን። ከሁሉ በላይ የቂያማ ቀን ደስተኞች እንሆናለን። ምክንያቱም ጊዜያችንን አላህ ሱብሓነሁ ወተዓላ በሚወደው ነገር ላይ አውለናልና። አላህ ጊዜያችንን በጥበብ ከሚጠቀሙት መካከል ያድርገን። አሚን። Importantly, you will be the happiest on the day of judgment because you would have invested your time in a way that is pleasing to Allah subhanahu wa ta'ala. May Allah make us of those who utilize our time